ሰላም ጤና ይስጥልኝ የተወደዳችሁ የፖስተኞቹ ቤተሰቦች እንደምን ከረማችሁ? እንግዲህ ዛሬ የጆን ዳንኤል እና የጃኒ እንዲሁም የአዶናይ በአጠቃላይ ማህበረሰቡ እንግዲህ ሶሻል ሚዲያን እያጨናነቀ ስላለው ወሬ ነው ዛሬ ይዤላችሁ የምመጣው። እኛ ከማንም ወገን አንፈርድም፣ ግን ህጉ ምን ይላል፣ ጆን ዳንኤልስ ምን አለ፣ ጃኒስ ምን አለች የሚለውን እያንዳንዱን እንግዲህ ወደ እናንተ ይዤ የምቀርብ ይሆናል። ታዲያ ቤቱን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቅንነት ደግሞ ማንም ሰው ላይ ሳትፈርዱ ትክክለኛ የተሰማችሁን ስሜት በኮመንት መስጫ ላይ ያስቀምጡልኝ። እንዲህ እየተማማርን እንቀጥላለን። ነገሩ የተፈጠረው እንዴት ነው፣ መቼ ነው፣ በምን ሁኔታ ነው የሚለውን እንግዲህ አብረንም እናይ ይሆናል። ነገሩ እንደተፈጠረ የሚታወቀው ያው የጃኒ አካውንት 2.7 ሚሊዮን ፎሎወር ያለው አካውንቷ ይዘጋል። በዛ የተነሳ እንግዲህ የተሰማትን እስከዛሬም በውስጧ ደብቃ የነበረውን ነገር ነው እንግዲህ ዛሬ ይፋ ያደረገችው። ይደበድባት እንደነበር ብዙ ነገሮችን እንደሚያስፈራራት ቤተሰቦችም እንደሚያውቁ ተናግራለች። ታዲያ እዚህ ጋር ጆን ዳንኤልም ይህን ነገር እንዳላደረገ በቪዲዮ ወጥቶ መልሷል። ህጉስ ምን ይላል? ጆን ዳንኤል ምንድን የሰራው ስራ፣ እሷስ ምን አደረገች የሚለውን በቅንነት ከሁለት ጎን ሆነን እናያለን። እናንተ ብቻ ቤቱን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁ ቆዩ። እና ውድ ቤተሰቦቼ በጃኒ እና በጆኒ ጉዳይ ላይ እንግዲህ ሰው አሁን ብዙ ነገር እያለ ነው። እነሱም ዙሩን አከረውታል። እሷ አንድ ቪዲዮ ሰርታ ነበር፣ አሁን አጥፍታዋለች። ምክንያቱም በምን ምክንያት እንደሆነ ባይታወቅም አሁን ጠፍቷል። ግን ሪከርድ የተደረጉ ቪዲዮዎችን ዞር ዞር ብለን ያገኘናቸውን እንስማ እስቲ። መጀመሪያ ላይቭ ላይ ነው ገብታ ያለውን ነገር ስትናገር ነው። ጀስት እንድታውቁት አሁን ይሄን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይኖ አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ፣ ተጎድቻለሁ ምናምን ብዬ አውርቼ በጣም ስሜታዊ ሆና እያለቀሰች ነው። ልረጋጋ። እንግዲህ እንደምታዩት ላይቭ ላይ ሆና የተናገረችው ነው ያለው። ከዛ በመቀጠል እንዲሁም እዚህ ጋር ተቆርጣ እንዳሰፋት የሚናገር ቪዲዮ አለ። እሱንም ወደ በኋላ አስገባላችኋለሁ። ግን ምንድነው እስከ አሁን አንዳንድ ሰዎች እየሰማሁት ያለው ምንድነው እስከ ዛሬ ሳትናገር እንዴት ዛሬ ተናገረችው? አሁን እሱ ትልቅ ቦታ ላይ ሊደርስ ሲል ነው ወይ የእሱ አካውንት ስለተዘጋ? ብዙ ሰው እያለ ነው። እኛ እንደዚህ አይነት ፍትፈታ ውስጥ አንገባም። ግን ማድረግ ያለብን ምንድን ነው የሁለቱንም ነገር ሰምተን ወደ እናንተ ማቅረብ ስለሆነ እዚህ ጋር ደግሞ የተናገረችውን ደግሜ ላሰማችሁ። ሰውነቷ ላይ ከባድ ጉዳት እንደደረሰባት ትናገራለች። እስቲ እንስማ። ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል እንደምታዩት እዚህ ጋር የተቀደደውን ነው። ለምንድነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቆሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችሁ? እንግዲህ እንደሚታየው እዚህ ጋር በተጎዳችበት ሰዓት ላይ እሱ መቶኝ ነው ራሱ ወስዶ ያሳከመኝ ብላለች። እሱ ደግሞ ማታ ላይቭ ላይ በጣም ብዙ ህዝብ በተሰበሰበበት ሰዓት ላይ እንግዲህ ያለውን ነገር የክሱን ውድቅ አድርጎታል። እሱ እጇን ራሷ ትቆርጥ ነበር ብሎ እሱ ያሳየው እዚህ ጋር ነው፣ እሱ ያሳየችው እዚህ ጋር ነው። ብቻ በሁለቱ ውስጥ ያለ ትልቅ ከባድ ጊዜና ከባድ ጸብ እንዲሁም ደግሞ
ከ1 ሚሊዮን በላይ ብር ሰጥቻታለሁ፣ አካውንቴ ሙሉ ውክልና ያላት እሷ ናት እያለ ጆን ዳንኤል በዚህ ሰዓት ላይ ብዙ ነገሮችን እያለ ይገኛል። እንዲሁም ጎንደር ከሄደች በኋላ ከፍቅረኛዋ ጋር ሆና ለእኔ ቪዲዮ ልካለች፣ እንዲህ ብላለች፣ የራቁት ፎቶ አለ፣ ራቁቷን ሆና ምናምን እያላለ። እስቲ እሱስ ምን አለ የሚለውን ደግሞ እንስማ። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕዋን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። ራቁቷን ናት እያለች በደምብ ስሙት። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋል። እንግዲህ ጆን ዳንኤል እኔ ማስረጃ አለኝ ብሎ ያለሷ ፈቃድ የቀረጸውን ቪዲዮና ድምፅ ነው እንግዲህ ህብረተሰቡ ጋር ያወጣው። ግን ብዙ ሰዎች ደግሞ አሁን እዚህ ጋር ምን እያሉ ነው? እሱ የተከሰሰበትን ነገር መመለስ ሲገባው እንዴት እንደዚህ አይነት ነገር የማይመለከተንን ነገር ይዞ ይመጣል? ይሄ የሁለቱ ጉዳይ ነው፣ ሁለቱ ይፍቱት ነው የተባለው። እርሱ የተጠየቀበትን ትቶ እሱም ታይሚንግ ጠብቆ ይህን ነገር አስቀምጦ እንዴት ዛሬ አደባባይ ላይ አውጥቶ ያሰጣል? ይሄ ነገር ደግሞ ጆን ዳንኤል ላይ ያው አሁን የጆን ዳንኤል ደጋፊና የጃኒ ደጋፊ ተከፋፍለው እንግዲህ ሁለቱ አሁን ብዙ ሰው ብዙ ነገር እያለ ነው። እኛ አሁን እዚህ ጋር ቪዲዮ ነው ወደ እናንተ ሳመጣ ከሁለቱም ጎን ሳንሆን ምንድነው ህጉስ የሚለው እነሱስ ምን እያደረጉ ነው የሚለውን እንድታዩት ነው። ታዲያ ህጉስ ምን ይላል ሲባል እስቲ አብረን እንስማው። ዛሀበሻ እንግዲህ ምን ይላል ህጉ የሚለውን እንግዲህ አቅርቦልናል። እስቲ ከህግ አንጻርስ እንዴት ነው የሚታየው የሚለውን እስቲ እንስማው። ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረቧቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሾት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል።
የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋና ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆ ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። የአዶናይ እና የጃኒ ጉዳይስ እንዴት ነው የሚል ሰው አይጠፋም። ታዲያ በዚህ ጉዳይ ላይ ደግሞ አዶናይም ዝምታውን መርጧል። ጃኒም ያላትን እውነት መታ እንድታቀርብ በትናንትናው ሰዓት ላይ ላይቭ ላይ ጃኒም ያላትን እውነት መተሽ ተናገሪ በምትባልበት ሰዓት ላይ ላይቭ አሁን መግባት እንደማትችል በስቶሪዋ ገልጻ ነበር። ብዙ ሰዎች ታዲያ እሷ ላይቭ ስላልገባች እውነት እሷ ጋር የለም በማለት እየተነጋገሩ ይገኛል። እንግዲህ ጆን ዳንኤልም ቀርቦ ላይቭ ላይ የነበሩትን ነገሮች ሁሉ አስረድቷል። በጣም ብዙ ቪዲዮዎች እንግዲህ እየተቆራረጡ እየወጡ ነው። ታዲያ ከዚህ በኋላ ምን ይሆናል የሚለውን እንግዲህ የምናይ ይሆናል። አዶናይም እንደሚታወቀው በጣም ዝምታን መርጧል። አዶናይ በዚህ ሰዓት የሚመከር ልጅ አይደለም። የሚያደርገውን ነገር ጠንቅቆ የሚያውቅ ልጅ ስለሆነ በእርጋታ ጊዜ ወስዶ ነገሮችን እንደሚያስተካክሉ ባለሙሉ ተስፋ ነኝ። ጃኒም ከዚህ በኋላ ያለውን ነገር እንግዲህ ቪዲዮ ሰርተሽ ለህዝቡ እንደምታሳውቂን ባለሙሉ ተስፋ ነኝ። እንግዲህ የኔ ቤተሰቦች ሁላችንም ሀሳብ ለማንሸራሸር በግልጽ ለመነጋገር እንጂ ማንም ላይ ለመፍረድ አይደለምና ይህን ቪዲዮ ወደ እናንተ ያመጣሁት። የተሰማችሁን ስሜት በኮመንት መስጫው ላይ ያስቀምጡልኝ። ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች አድርሱልኝ። እንግዲህ ከስር መረጃዎችን እየሰበሰብኩ ወደ እናንተ ይዤ የምቀርብ ይሆናል። ይህ ፖስተኞቹ ቲዩብ ነው። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ